ለምሳሌ ኺላፍ በአንድ ላይ ሆኖ ጥሩ ሁኔታ ማለት ነው በመሐባ ሷሊሖች እንዲሄዱት ማለት ነው መከል የሚቻሉ ምን ሲሆን ነበር علم يسفى علم قراءة يسفى مسارات ያለው አሁን ከአንደኛ ዩኒቨርሲቲ ተገባ አደጋ መጣ ይሄን መሰረት ያለው ቅራአት አይደለም ያለው ስለዚህ ኺላፉ የጨመረ እንዲሄድ ያደረገው ጅህልና ትልቅ አደጋ ነው እኔ والله አንድ አጂብ ነገር ልንገራችሁና ትምር ሰጭ ስለሆነ ነው በጣም ጅህልና ከፍተኛ ሙሲባ እንደሚያመጣና ሰው መግደል ደረጃ እንደሚያደርስ ወንድምን ሙሐባ ከዚህ እንደሚያወጣ መረጃ አለ በአንድ ወቅት አንድ ሼኽ መስጂድ ላይ ኹጥባ ያደርጋሉ እና ኹጥባ ሲያደርጉ የሷሃቦችን ስም አራቱን አይማዎች ይጠራሉ አቡበከር ዑስማን አሊ ኢብራሂም ያሉ ይጠራሉ ዑመር ያሉ ይጠራሉ አራቱን ማለት ነው እንግዲህ እንደምታው ኹጥባ ላይ በኋላ እዛ መስጂድ ኻዲሞች 5 ኻዲሞች አሉ አራቱ የሷሃባን ስም ያዘኑ አንደኛው ግን አበጋዝ ነው ስሙ ስለዚህ ኹጥባ ላይ የኔ ስም እንዴት ነው ማይጠራው ያለ ውስጡ ላይ ያራል እልም የለውም ኢማሙ ሲወጡ ተጠበቃቸውና እርሶ ግን ከኔ ጋር ምንድነው ያያዙት የኔ ስም ማይጠራው ለምንድነው አለ በኋላ ቢያስረዱት አልገባውም እሺ የሚቀጥለው ጁምዓ እንገናኛለን አሁን አወለ ሰፍ ተቀምጦ ዱላውን አስቀምጧል ኢማሙ ኹጥባ ጀምረው የአራቱን ሱሐባ ስም እየጠሩ የዘረዘሩ ኢየሱስ ማለት ተጠራም ከዛ ዱላው እንደዚህ ያሳያቸው ያው ለመታወት ነው ማለት ነው ከዛ በቃ ህይወትን ለማትረፋሉና ሳቸው ወአበጋዛሉ አራታ ያመስላል ስንት በኋላ ጀማዓው ግራ ገባው አንድ አበጋዝ ባል ሱሐባ ደግሞ ከየት መጣ ብሎ ኢማሙ ኹጥባውን ጨርሰው ሲወጡ ምንድነው ከየት ያመጡ ሲላቸው አይቺ በዱላ የወረደች አያት ነች አሉ እንግዲህ ይሄ የሚያሳየው የጅህልና ስፋት ነው እና ጃሂል ምን ጊዜም የዘይት አደጋ ያመጣልና ዑለማዎችም ሊያስተምሩ ይገባል በፊት የነበሩ ስተቶች አልহামዱሊላህ በአሁን ሰዓት አብዛኛው ጀማዓ እየተመለሰ ነው ሳቆ ወንድሙን በጥላቻ የሚያየው ነበረው ወንድሜ ነው ብሎ ያመነ የመጣ ነው ይሄ የሚያስደስት ነገር ነውና ilmachin ካሻሻል ወቀታችን ያሻሻል ነው ከሆነና ከኩባራ ዑለማዎች ከተላልቅ ዑለማዎች ወቀት ከወሰደን والله ልዩነት አይኖርም ልዩነት ቢኖረው የሐሳብ ራእይ እንጂ የውስጥ ጥላቻና ይሌላ አይኖርም ቢገምታለሁ والله አለም እስቲ ደግሞ የራሱ የአራኦች የሐሳብ ልዩነት ራሱ ከምን ይመነጫል በሚለው ላይ አብራችሁ ብትዳስሱልኝ ደስ ይለኛል ከልዩነቱ ውጤት በኋላ የሚመጣው እንዳለ ሆኖ እንደዚሁ ደግሞ የሐሳብ ልዩነቱ ራሱ ከምን መነጨው የሚለውን يداسساچو بتيدو ايش استاذ بسم الله الحمد لله رب العالمين وصلى الله على سيدنا محمد وعلى اله وصحبه اجمعين خلاف የሚመጣበት ምንጩ በሶስት ከፍየ ነው የማየው አንዱ ምንድነው ዘረኝነት ተዓሱብ ነው ተዓሱብ ኢባዳውን እንኳን እንደሚያበላሽበት አላህ ጋር እንደሚያጣላው እንኳን እስከ መርሳት ደረጃ ደርሳል ዘረኝነት ማለት ለጓሳው ሲል አንዴ መኒና ሀበሻ ተሰግዱ ይባላል ሶላት የሚያሰግደው ሀበሻው ነው የመኒው ተከትሏል እና ዓለም ተረን ሲቀራ كيف على ربك بأصحاب الفيل የሚለው ጠፋው بأصحابكم ማለት حتى في الصلاه ውስጥ እንኳን ሳይቀር ዘረኝነት ተመልከቱ ምን እየሰራ እንዳለ ማለት ነው እና ምን ለማለት በፈልጎ ነው ይሄ አብራቱል አሽረም ሀበሻዊ ነው የራሳችሁ ሰው ነው ለማለት ፈልጎ ነው ስለዚህ ጭራሽ ሶላቱንም استማበላሽ ደረጃ ድረስ አንዱ ተዓሱብ ነው ሁለተኛው ምንድነው ህክማ ማጣት ነው ምንም ዓለም ቢሆን ህክማ ያለው ሰው የፊትና የፊርቃ ሰበብ ነው የሚሆነው ህክማ ማጣት ማለት ነው አንድ ምሳሌ ልንገራችሁ አጁ ዑመር ድረስ አላህ ቆያቸውና እሳቸው ቢኖሩ ቢናገሩ ደስ ይለኝ ነበር እሳቸው ነገር ሁሉ ጊዜ በተደጋጋሚ ይናገሩታል በዙ ባገራችን ውስጥ ሶስት መሻይኾች ነበሩ አሉ አንዱ ወዶ አድረስ ነው የቀረው ሁለተኛው አመድረስ ነው ሶስተኛው ተባረክ ነው ከዛ በላይ የለም ጥሩ እንግዲህ ባሉህ ነገር ነው የሚጽፉት ይሄን እየቀሩ አገር ቤት ገብተዋል አካባቢ የሚመራው ሲጠፋ
ሸወዱሃና ሻአመሽ ተባረክ ሶስቱ ናቸው የሚኖሩት ህዝቡን የሚያስተዳድሩት ቁርአን የለም በሉ ብቻ ያዟት ያቺ ብቻ ይዘው ይገቡት ሀገር ቤት ስለዚህ ሲኖሩ ሶላተ ጀናዛ ሲሰግዱ እንደዚሁሩ እየተደፉ ነው መስጊድ ስጁድ ያረጉ ሩኩ ያረጉ ከውስጣቸው ውስጥ አንዱ ይቀራና አንግል ታሊፍ ጀምሮ ወዱሃ ድረስ ያቀራና ለሻአማ ያስተላልፋል ሻአም ደግሞ አመድረስ ያቀራና ለሸት ተባረክ ያስተላልፋል ከተባረክ በላይ አለቀ ፈን ተዳረሰ እንዳሪ እንደምናምን ወንዱ ያለ ተውስጣቸው እነሱ ያቀሩት የነሱ ደረሳ የሸወዱሃም የሻአምም ደረሳ ውጪ ሄዶ ቁርአን አክትሞ ፊቅህ ቀርቶ አሊም ሆኖ ይገባል አገር ቤት በኋላ ይታዘባቸው ይልቃቸዋል እንግዲህ ሐቅ ያለው እሱ ጋር ነው ምንም ቢሆን የአሊፍ ሼኾች ናቸው እነዚህ ናቃቸው እንደናቃቸው ሲገባቸው ለሶላቱ ለሁሉም ተውለት ተቀድማ ሰግድ አሉት ያሰግድ ያለ አንድ ልጅ ሙታ ሶላተ ጀናዛ ሲሰግድ በቁም ሐረመ በቁም አሰላመት በቁም ሲያሰላመት ያካባቢው ገበሬው እንዴት ያዲስ ሶላት ተይተመጣ ያለመደው ነገር መጣ ሲሏቸው እነሸት ተባረክ ሲጠየቁ ምን አሉ እኛው አቀራ ነው ወደ ሰው ሀገር ሄዱ የሰው ሀገር ኪታብ ቀርቶ መጣ ምን እናቃለን እኛማ ወንድሞቻችን ናቸው ትላልቆች አባቶቻችን ናቸው ላያቸው ላይ የተደፋን ነው ምን ነሰግደው ሲሉት ጭንቅላቱን እዛው ብለው ገደሉት ሐጁ መርድልስ አደም الله حياة الاسلام والمسلمين ይሄው የሚናገሩት ነገር ነው እና ህክማ ማጣት ምን ሐቅ የሚኖረው ሰውየው ህክማ ካጣ ለፊታ መነሻ ይሆናል ስም ሐላከ ላይ ይወርቃል ሌላው ሶስተኛው ምንድነው ለኺላፍ መነሻ መሆን የአራቱ አኢማዎችን ማንነት አለማወቅ ነው የነሱ ማንነት ያላወቀ ሰው በስማቸው እየነገደ ሻፈይናል ሻፈይን ቀድር ያቀም ሐነፊ ነኝ ይላል የሐነፊን ቀድር ያውቁም ለምሳሌ اذا صح الحديث فهو مذهبي حديث صحيح ከሆነ መዝሃቢ እሱ ነው የኔን ተውት ያሉት ማን ናቸው አሁን ጥያቄውን ለድማጭ ነው ምተው ታራቱ አይሞች ውስጥ ማን ነው ሁለተኛው لا يحل لاحد ان ياخذ بقولنا ما لم يعلم من اين اخذناه ደሊላችን መረጃችን ከየት እንዲያዝ ነው ሳይውቅ ዝም ብሎ ሻፈይና ሐነፊ ነኝ ይያለ በስማችን እንዳይነግዲ ኡማው ኺላፍ ላይ እንዳይጥል ካላቸው ስጋት ማለት ነው ሶስተኛ اذا وجدتم في كتابي خلاف رسول الله صلى الله عليه وسلم ነብዩን ሐዲስ የሚخልፍ የሚቃወም ነገር ታገኛቸው የኔን ተውት ወድዑ ማቁልቱ የኔን አባባል ወደ ጎን ተውት ያሉት ካራቱ አይሞች ማንኛቸው ናቸው ይሄን ያወቀ ሰው የኺላፍ መንስኤ አይሆንም አይና ለማወቅ ነው አምስተኛ ሐዲሱ ነብይ አውላ فلا تقلدوني ከነብዩ ሐዲስ ጋር አታወዳድሩት የኔን አባባል የኔን መዝሐብ ሐዲሱን ተከተሉ ስድስተኛ መረድ ሐዲስ ረሱልላህ ሰለላሁ ዐለይሂ ወሰለም فهو على شفا حلقتين አደጋ አፋፍ ላይ ነው ያለው የነብዩን ሐዲስ አልቀበልም የሚል እስከ ማለት ደረጃ ደርሰዋል እነዚህ አራት አይሞች እነሱ ግን ተከታዮች ነው በማለት ሰባተኛ ረእዩል አውዛኢ ወረእዩ ማሊክ ወረእዩ አቡ ሐኒፋ የነዚህ ሶስቱ አምባሳደሮች አስተያየት አመለካከት ኩሉሁ ረእይ وهو عندي سواء የወንድሞች ነውና የሁሉም አመለካከት ለኔ ልዩነት የለበትም ሁሉም አንድ ነው ብለው ይስማማሉ እሱ ግን እዚህ በመዝሐብ ዘረኝነት አገር ያምሳል ያተራምሳል ስምንተኛ አነ በሸሩን እخطئ ወኡሲቡ ያሉት ማን ናቸው እኔ ሰው ነኝ እሳሳትም እችላለሁ ፈንዙሩ ረእይ ما وافق الكتاب والسنه فخذوه የኔን አመለካከት የኔን መዝሐብ ከቁርአንና ከሐዲስ ገጥሞ ታገኛችሁ ተከተሉት አለዛ የኔን አጥር ላይ አንጠልጥሉት የኔን መዝሐብ ተውት ያሉት ማን ናቸው ከነዚህ ካራቱ አምባሳደሮች አንዳቸው ናቸው መልሱን ለአድማጭ ነው ምተው ወይሐክ ጻፊያቸውን ረግሜሃለሁ የተናገርኩትን ሁሉ እንዳትጽፍ لا تكتب كل ما تسمعوا مني فاني قد ارى الراي اليوم واتركه غدا ዛሬ ተናገርኩትን ነገ ልሽረው ይችላልሁ وارى الراي غدا او اتركه بعد غد ነገ ያየሁትን ከነገ ወዲያ ልሽረው ስለምችል የተናገርኩትን ሁሉ ይዘህ እንዲያትጽፍብኝ ነው ነበር ታዲያ ዛሬ የአራቱን መዝሐብ ቀድር ሳናውቅ ህክማ ማጣት እነሱን ቀድር አለማወቅ
እንደገና ደግሞ ልጆችን ሆነ ሰዎችን አቅላቸው በማይችለው መልኩ ማስተማር ሐዲሱ ናሰ አላቀል ዕቁል መሆን ሲገባው ምን አጋጠመው መሰላችሁ አንድ ልጅ መጥቶ ቁርአን አختم ያለሁኝ ምን ልቅራ አለኝ ማን ያስቀራል አልኩት ኡስታዝ ተቀጥሮልኝ ነበረ 2-3 ጊዜ አختم ያለሁ አሁን ምን ልቅራ አለኝ ፍቅህ በተቀራ ጥሩ ነው ፍቅህ ይቀራ ለሁሉም ይክበር ይከፍትልሃል ከሰፊና ጀምረህ ቅራ አልኩት ልጁ ሰፊና የማነው ኪታብ አለኝ መዝሐብ ሻፊዒያን ሻፊዒ መዝሐብ ነው ስለው የሻፊዒ አቂዳ ምንድነው አለኝ ተመልከቱ አሁን ይሄ ልጅ ተጫኑ ምንድነው ተቁርአን ጋር የተማሩት ምርት እንግዲህ ሱአዙን ነው በሱአዙን ሰጥሮ እንዲያድግ የተደረገው የሻፊዒ አቂዳቸው ምንድነው እንደዚህ ያለ ነገር ለምንድነው ለዘረኝነት ለምን የሚያነሳሳው ሰዎች ከአቅማቸው በላይ የሆነ ነገር አቅላቸው የማይችሉ ነገር ማስተማር ሱአዙን እንዲኖር መከባበር እንዳይኖር መጣጣም እንዳይኖር ስምምነት እንዳይኖር ያደርጋል ከዚህ የህክማ ማጣት ወንድሞች እንግዲህ ሐቅላ ለመስጋት ዘላቁማለሁ ሰላም አለይኩም ያው ዲስካውንት እየተረዳን ያለነው ሐሳቦቹ ግልጽ ከመሆናቸው በላይ ደግሞ በርካታ ቀልዶችንና ስቂኝ ታሪኮችንም ጭምር እየሰማን ነው ያው ኡስታዙም በርካታ ጥያቄዎች ጠይቀዋል ያው እስካሁን እየተወያየን በጥሩ ሁኔታ ቆይተናል ካጭር ቆይታ በኋላ እንመለሳለን አሁንም ውይይቶቻችንን በጀመርነው ርዕስ ላይ እንቀጥላለን የልዩነት ሐሳቦች ምንድናቸው እድል ኡስታዝ አሰንሰ እሺ ቢስሚላሂር ረህማኒር ረሂም አልহামዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው መሻይኾች ጥሩ ሐሳቦችን አንስተዋል የልዩነት ምክንያቶችን በአጠቃላይ እስካሁን የተቆጠሩትንም ወደፊት የሚቆጠሩትንም ምናልባት ኺላፍ ሚል ዶክተር ዩሱፍ አልቀርዳዊ በሁለት ዋና ምዕራፎች ከፍሉታል የልዩነት ምክንያቶች ተብለው ማለት ነው እስካሁን ተሐሱብ ተነስቷል ኢዕጃብ ቢነፍስ ሌሎችም ይነሳሉ ሌሎችም አሉና በሁለት ዋና ከረጢቶች ውስጥ ማስገባት እንችላለን ወይም በሁለት ምድቦች ማስቀመጥ እንችላለን ነው አንደኛ ምንድነው ፊቅ አኽላቂ የሆነ ነው ከስነ ምግባር ጋር የተያያዘ ነው እነዚህ መሻይኾች የጠቀሱት አለ ለምሳሌ ተሐሱብ ለሀገር ለግለሰቦች ለዘር ለመዝሃብ እንዳሉት ወይም ደግሞ ለዳዋ አስተሳሰብ ለተለያዩ የዳዋ መስመሮች ያለ ጭፍን ወገንተኝነት አለ ሻፊዒ መሆን ችግር የለውም ሐነፊ መሆን ችግር የለውም ከዚህ ላይ ግን ሌላ ነገር ሲደመርበት ችግር ያመጣል ማለት ተሐሱብ የሚባለው ያን ኦሮሞ አማራ ወይንም አፍሪካዊ አውሮፓዊ መሆን ችግር የለውም ከዚህ ጋር ግን ሌላ ነገር ሲጨመርበት እኔ ብቻ ነኝ ሌሎች እንደዚህ የሚል አይነት አስተሳሰብ ተሐሱብ ጭፍን ወገንተኝነት ሲጨመር ወደ በሽታ ይቀየራል ማለት ነው ተሐሱብ ሌላ ኢዕጃብ ቢነፍስ ነው የአኽላቂ ውስጥ የሚካተት ማለት ነው ከስነ ኢዕጃብ ቢነፍስ የመጣበታል አኽላቂ ከስነ ምግባር ችግር ጋር የተያያዘ በራስ መኮፈስ ማለት ነው ሁሉም በተለይ ገና ወጣት የሆነ ወደ ዲኑ ገባ ያለ ወይንም ዳዋ የጀመረ ሰው ላይ የሚታይ አንድ በሽታ አለ አንድ ሰው ዒልሙን ለ30 ለ40 አመት ፍቅሁን ሐዲሱን ቁርአኑን ሶርፉን ነህውን ይቀራሉ ትልቅ የበቃና የተደራጀ ዕውቀት ያለው አካል እኛ ጋር ደግሞ አንድ ሁለት መጽሐፎች ለምሳሌ ሰፊና ሊሆን ይችላል ኡሱል 30 ሊሆን ይችላል ፈትሁል መጂድ ሊሆን ይችላል እንቀራለን ገና 3 መጽሐፍ ነው ያነበብን ከዛ በኋላ إعجاب بالنفس مالت وأنا رجال ونحن رجال وهم رجال مالت نجمرنا قرآن حديثنا مكتلو أنيمو سونين النسوم سوناتشو أبو حنيفة ستلو أبو حنيفة سواد اللي ولا لا يدرس ميقال عندي أقاتمن على بزيه كزيقات يعيزو مالتنا بأن سمونا أجسابا كأراد كمستمدات بفيد تراوحي لاي سمنت يسجد هاي يسجد لاي بتلاقي يسافروش عندنا تشجروش نبارو وطاطو سمنت يسجدنا رجيمونو بجوز يسجد يفلقال هاي يسجد يفلقوالو أطر تدرقو إني أقر بحالا يتلمدو مالتنا نهولتهم تشجر إلا باتشو يعني يوم عمر نو عمر ነው 20 ያደረጉት ምን خلفاء الراشدين ነው ረሱል ሰለላሁ የኔንና خلفاء الراشدين ሱና አጥብቃቸው ያዙ ብለዋል መዳሂብ الاربعه ተስማምተውበታል ምን ችግር የለው ሱሐባ ሁሉ اجماع አድርጎበታል ዑመር እንትን ሲሉ ችግር የለው 8 ደግሞ ያው የራሱ መሰረት አለው ችግር የለውም ሱናም ስለሆነ ማለት ነው እና በጣም ረበሽ አንድ
ሰፈር ላይ አንድ ሰው 8 መሆን አለበት ረጃጅም እና አጋጣሚ እኛ አካባቢ እንትኖች አሉ ሽማግሌዎች አሉና አይችሉም አንድ ጁዝ መቆም አይችሉም